ፍቅር አለን ወይስ የለም? አይመስለኝም። ጥሩ ነው ካላችሁ መልካም ነው። እንደው እንደ ስዕሉን ስናየው ግን ምናየው ይሄ አይደለም። ፍቅራችን ሙሉ ነው ወይስ ጎደሎ ነው? ፍቅራችን ቀዝቃዛ ነው ወይስ እንደሞቀ ነው? የብዙዎቻችን ፍቅር ቀዝቅዟል ወገኖቼ። ከአመፃ ብዛት የተነሳ የብዙዎች ፍቅር ትቀዘቅዛለች። የማቴዎስ ወንጌል ምዕራፍ 24 ቁጥር 12 ላይ ተመዝግቦ የምታገኙት ኃይለ ቃል ነው። የዓለምን ፍጻሜ ከሚያሳዩ ምልክቶች አንዱ የፍቅር መቀዝቀዝ ነው። አሁን በአባቶቻችን ዘመን የጋለው ፍቅር ቀዝቅዟል። አባቶቻችን የገነቡት የፍቅር ግንብ አሁን ፈርሷል። አባቶቻችን የካቡት የፍቅር ካብ አሁን ተነደዋል። አባቶቻችን የሰሩት የፍቅር ድልድይ አሁን ተሰብሯል። የተዋህዶ ልጆች በሀገር ደረጃ ሳይቀር ፍቅር ቀዝቅዟል። እንደምታውቁት ነው። ጥላቻን ያረገዘ ለበቀል የሚሮጥ ትውልድ ሀገሪቱ ላይ በቅሏል። ዝቅ ስናደርገው በቤተሰብ መካከል ፍቅር ቀዝቅዟል። በባለትዳሮች መካከል ፍቅር ቀዝቅዟል። አልጋ የለዩ ምንጣፍ የለዩ ሆድና ጀርባ ሆነው የሚኖሩ ብዙ ባለትዳሮች አሉ። በአባትና በልጅ መካከል ፍቅር ቀዝቅዟል። በጥቅም ምክንያት አባትና ልጅ ለሞት የሚፈላለጉበት ዘመን ላይ ደርሰናል። በእህትና በወንድም መካከል ፍቅር ቀዝቅዟል። ለበቀል የሚተሳሰቡ ብዙ እህትና ወንድሞች አሉ። በጎረቤታሞች መካከል ፍቅር ቀዝቅዟል። ቡናም ማይጣጡ ሰላምታ የተከላከሉ ብዙ ጎረቤታሞች አሉ። ወገኖች ፍቅር ቀዝቅዟል። የቱ ጋር ነው ያልቀዘቀዘው ፍቅር? ፍቅርን የምትሰብከዋ ቤተ ክርስቲያን ሳይቀር ፍቅሯ ቀዝቅዟል። የቱ ጋር ነው ያልቀዘቀዘ ፍቅር የምታገኙት? የቱ ጋር ነው የሞቀ ፍቅር የምታገኙት? አስቸጋሪ ነው። ክርስቲያኖች ፍቅር እኮ ሰውና እግዚአብሔር የሚገናኙበት መንገድ ነው። እግዚአብሔር ወደ ሰው የመጣው በፍቅር ነው። ሰውም ወደ እግዚአብሔር የሚቀርበው በፍቅር ነው። የክርስትና ሃይማኖት መሰረቱ ክርስቶስ ነው። መገለጫው ፍቅር ነው። ግቡ ሰላም ነው። ያለ ፍቅር አስቸጋሪ ነው ሁሉም ነገር። ወገኖች ውሎ የጠፋበት ልቃቂት ታውቃላችሁ? ያለ ፍቅር የሚደረግ ሃይማኖታዊ ሩጫ ውሎ የጠፋበት ልቃቂት ነው። ልቃቂት ታውቃላችሁ እናቶች? ያለ ፍቅር የኖርንበት ቀን እሱ የበረከት ቀን አይደለም። እግዚአብሔር ያዘነበት ዲያብሎስ የተሳለቀበት ወርና ዓመት ነው። ክርስትናችን ፍቅር አልባ ከሆነ ተሞኝተናል። የተዋህዶ ልጆች አንዳንድ ጊዜ ፍቅርን እየገፋን ይቅርታን እየረገጥን በምናስቀድሰው ቅዳሴ እግዚአብሔር የሚደሰት ይመስለን ይሆናል አይደል? ቋጥረን በምናመጣው ዕጣን የሚደሰት ይመስለናል። ክርስቲያኖች ወደ መቅደሱ ቋጥረን ከምናመጣው ዕጣን ይልቅ በመንደር የምናሳየው ፍቅር እግዚአብሔርን ያስደስተዋል። ዕጣን አታምጡ እያልኳቸው አይደለም። ዕጣናችን ግን ፍቅራችን ግን ዕጣን ካልሸተተ ዋጋ የለውም። ታቅፈን ከምናመጣው መባ ይልቅ ተቃቅፈን የምናቀርበው ሰላምታ የተወደደ መባ ሆኖ ዋጋ ያሰጠናል። ጉልበታችን እስኪዝል ከጸለይነው ጸሎት ይልቅ ብርክክ ብለን ያወረድነው ይቅርታ መድኃኔዓለምን ያስደስተዋል። እንኳን ሰውን መላእክትን የሚማርክ ዝማሬ አለን፣ ግን ፍቅር አለን ወይ ነው ጥያቄው። ከማር ከወተት የጣፈጠ ወንጌል እንሰማለን፣ ፍቅር ግን የለንም። ልብን የሚመስጥ መንፈስን የሚነጥቅ ዝማሬ እንሰማለን፣ ፍቅር ግን የለንም። የተዋህዶ ልጆች ከአምልኮታችን ጀርባ የሚያሳፍር ነውር አለ። ይሄ ነውር ደግሞ ፍቅር ማጣት ነው። ለይምሰል ሰላምታ እንለዋወጣለን፣ ውስጣችን ግን የመርዝ ብልቃጥ ሆኗል። አንዳንዶቻችን ሰውነታችን በጾም አጠውልገናታል፣ ነፍሳችን በፍቅር እጦት ተርባለች። ቅዱስ ዳዊት ለይምሰል ሰላምታ ምንለዋወጥበት ዘመን ይህ ዘመን እንደሆነ በቀጥታ ይነግረናል። መዝሙር 11 ቁጥር 1 ላይ የስምንተኛው ሺህ መዝሙር ይባላል። አድነኒ እግዚኦ እስመሃልቀ ኄር፣ አቤቱ ደግ ሰው አልቋልና አድነኝ። ወውህደ ሃይማኖት እምጓለ እመሕያው፣ ከሰው ልጆች መተማመን ጎሏልና። ከንቱ የተናገሩ አዱም ስለካሉ፣ አንዱ ካንዱ ጋራ ከንቱ ነገርን ይናገራሉና። በከናፍረ ጉሉት ልበ ወበልብ፣ ያም የልቡን ቋጥሮ ያም የልቡን አስቀምጦ ሰላም ነው ሰላም ነው እየተባባለ የሚኖርበት የሽንገላ ዘመን። ከዚህ የሽንገላ ዘመን እግዚአብሔር ይሰውረን። የሰው ልጅ ክቡር ፍጥረት ነው፣ በፍቅር ግን ከእንስሳት አንሶ ተገንቷል። እንስሳት ይይሱነ ይላል ነብዩ ዕዝራ። ከኛ ይልቅ እንስሳት ይሻሉናል።
ሰሜን ላይ ያለው የአንበሳ መንጋ ደቡብ ካለው የአንበሳ መንጋ ጋር ቢቀላቀል በፍቅር ይኖራል፣ ተላምዶ ይኖራል። ሰሜን ላይ ያለው በሬ ተሽጦ ደቡብ ካለው በሬ ጋር ቢቀላቀል አይተናኮሉ። የሰው ልጅ ግን አንተ ከምስራቅ ነው አንተ ከምዕራብ ነው የመጣ እየተባባለ ሆድና ጀርባ ሆኗል። ቤታችሁ ውስጥ ያለችው ዶሮ ታስታውሳታላችሁ? በጥፍሯ ቆፍራ በጥርሷ ተክታ ልጆቿን ትመግባለች። ፍቅር ይሏቸዋል። ይሄ አይደለ ማካፈል ማለት ነው። ማካፈል አያችሁ፣ ይሄ እኮ ነው ክርስትና። እግዚአብሔር በአንድም በሌላ መንገድ ይናገራል፣ ሰው ግን ማስተዋል አልቻለም ተብሎ እንደተጻፈው